ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን በያላችሁበት ሰላማችሁ ይብዛ። ሰዓቱን ዜና ይዤላችሁ የቀረብኩት እኔ ነኝ ማኔን። ከዜናው ጋር አብራችሁን ቆዩ። ሰሞኑን በቲክቶክ ማህበረሰብ ላይ ተጽዕኖ የፈጠረው የሎሚ ፋሚሊ ዓለምን እያነጋገረ ይገኛል። ታዋቂው ቲክቶከር ተስፋዬ ክንፈ ለስደተኛ እህቶቹ ባደረገው የለውጥ ጥሪ በሌሎች ሶሻል ሚዲያ ተጠቃሚዎች ክስ የቀረበበት መሆኑን ያገኘነው መረጃ ያመለክታል። ታዋቂው ቲክቶከር ተስፋዬ ክንፈ መዳም ቅመሞች ንቁ፣ ለራሳችሁ ወቁ፣ ጊዜያችሁን አታባክኑ በሚል ንግግር ምክንያት በታዋቂዋ ቲክቶከር ሀቢባ ትልቅ ተቃውሞ የደረሰበት መሆኑን ያገኘነው መረጃ ያመለክታል። በዚህም ምክንያት ተከታዮቹ በሁለት ጎራ ተከፍለው ግማሾቹ የሎሚ ቡድን፣ ግማሾቹ የንብ ቡድን በማለት ራሳቸውን ከፍለው ሚዲያ ላይ ውይይት እያደረጉ ይገኛሉ። የሎሚ ቡድን ደጋፊዎች ቡድናቸው በትምህርት በእውቀትና በመከባበር ላይ የተመሰረተ መሆኑን አስመሰከረ። የሎሚ ቡድን እየመሩ ያሉት ታዋቂውና ዝነኛው ተስፋዬ ክንፈ በእውቀትና በልምድ የታገዙ በመሆናቸው ከውዝግብ ይልቅ ለልማት በትምህርትና በጠቃሚ ይዘቶች ላይ ትኩረት አድርገው ስራቸውን በአግባቡ እየሰሩ መሆናቸውን ያገኘነው መረጃ ያመለክታል። አባላቱም ጊዜያቸውን ለመማር ለማስተማርና ለፈጠራ ስራዎች በማዋል በቲክቶክ ማህበረሰብ ውስጥ አዋንታዊ ተጽዕኖ ለመፍጠር እየጣሩ መሆናቸውና በተግባር አሳይተዋል። በአሁኑ ሰዓት ጉዳዩ በተለያየ ቲክቶክ ላይ በስርጭት በቪዲዮ በኮሜንት ውስጥ በተለያየ ነገር ላይ በስፋት እየተነሳ ያለ ሲሆን ብዙዎች የሎሚ ፋሚሊን እያደነቁና ትኩረታቸው ወደ ሎሚ ፋሚሊ ማድረጋቸውን አሳይተዋል። ለዛሬ ያስኩላችሁ መረጃ ይህንን ይመስላል። ቀጣይ በሌላ ዜና እስከምንገናኝ በያላችሁበት ቸር ሰንብቱ። ቻናሌ አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ።